Okay, graphical methods of solving quadratic inequalities. Okay, so there are different methods for solving quadratic inequalities. Quadratic quantity solving ለማድረግ በተለያዩ ሜተድ መስራት እንችላለን። ለምሳሌ ሳይን ቻርትን አፕላይ ማድረግ እንችላለን። ፕሮዳክት ሩል መጠቀም እንችላለን። And today we'll try to see how to solve quadratic inequalities by using graphical method. Okay, so ግራፉን ካነሳን በኋላ how can we identify the solution parts for ሪጅኑን እንዴት አይደንቲፋይ እናደርጋለን? ሶሉሽን የሚሆነውን ሪጅን እንዴት አይደንቲፋይ እናደርጋለን የሚሆነውን እናያለን። ኦኬ ለምሳሌ ኦኬ ሌትስ ሴይ ኤ that is x square minus 2x minus 15 less than or equal to 0. ስለዚህ how can we find the solution of this quadratic inequalities less than or equal to 0 የሚሆኑበት ሪጅን እንዴት እንፈልጋለን from the graph? ስለዚህ ምንድን ነው የምናደርገው? መጀመሪያ ግራፉን ድሮ ማድረግ ነው። ኦኬ ሶሉሽን ግራፉን ድሮ ለማድረግ ምንድን ነው የምናደርገው? ሶ ዊ ሃቭ ቱ ሜክ ኮምፕሊቲንግ ስኩዌር ሜተድ ተጠቅመን ቨርቴክስ እና አክስ ኦፍ ሳይሜትሪን ማወቅ ይጠበቅብናል። ዛት ኢዝ ኤክስ ስኩዌር ማይነስ 2x ሃፍ ኦፍ ማይነስ 2 ኢዝ ማይነስ 1 ዌን ሜክ ኢት ስኩዌር ፕላስ 1 ይሆናል። ፕላስ 1 ማይነስ 1 ማይነስ 15 ሌስ ዛን ኦር ኢኳል ቱ 0 ሶ ኤክስ ስኩዌር ማይነስ 2x ፕላስ 1 ኢዝ ኤክስ ማይነስ 1 the whole square, right? Minus 1 minus 15 is minus 16 is equal to 0 ይሆናል። so አሁን ከዚህ ላይ just forget this one. okay ምንድን ነው የምናደርገው እንግዲህ አሁን የፋንክሽን f of x is equal to x minus 1 the square minus 16 የዚህን ፋንክሽን ግራፍ እናነሳለን። መጀመሪያ ግራፉን ለማንሳት ምንድን ነው ቨርቴክስ እንፈልጋለን። the vertex is 1 minus 16 ይሆናል። then axis of symmetry is x is equal to 1 ይሆናል። orthogonal axis is y is equal to negative 16 ይሆናል። the next one is x intercept at y is equal to 0 የy value 0 ሲሆን this implies that is x square minus 2x minus 15 is equal to 0 ስንደምራቸው ኔጌቲቭ 2 ስናባዛቸው ኔጌቲቭ 15 the two numbers are that is minus 5 and 3 ይሆናል። minus 5 plus 3 is minus 2 minus 5 times 3 is minus 15 ስለዚህ የዚህን ሾርት ሶሉሽኑን ለማግኘት የኤክስ ስኩዌር ኮኤፊሽንት አንድ ነው። ከዛም ኦቨር ኔጌቲቭ 1 ኦቨር ኔጌቲቭ 1 ናቸው። ሶ x is equal to 5 and x is equal to 5 and x is equal to minus 3 ይሆናል። ስለዚህ ኤክስ ኢንተርሴፕቱ ምን ይሆናል ማለት ነው 5, 0 and minus 3, 0 ይሆናል ማለት ነው። y intercept at x is equal to 0 የኤክስ ቫልዩ 0 ሲሆን የy ቫልዩ ስንት ይሆናል ኔጌቲቭ 15 ይሆናል ማለት ነው። ቨርቴክስ አግኝተናል፣ ኤክስ ኢንተርሴፕት አግኝተናል፣ ዋይ ኢንተርሴፕት አግኝተናል። ከዛ ምን ማድረግ ነው ግራፉን ድሮ ማድረግ ብቻ ይቀራል ማለት ነው። like this one the y-axis and this one is the x-axis. So the vertex is 1, negative 16. Let's say this one is 1 along this one 16 unit. Let's say around this one is 16 ቢሆን this point is 0, negative 16 ይሆን እስቲ the vertex that is the vertex is this one is the vertex which is 1, negative 16 ይሆናል the vertex. x intercept 5, 0 እና negative 3, 0 5, 0 ማለት that is 5 unit 1, 2, 3, 4, 5. Let's say around this one is 5, 0 ይሆንና and minus 3, 0 3 unit to the left 1, 2, 3 that is minus 3, 0 and the y intercept is at x is equal to 0 which is minus 15 ይሄኛው ኔጌቲቭ 16 ከሆነ እቺኛዋ 0, ኔጌቲቭ 15 ትሆናለች ማለት ነው። ስለዚህ ግራፉ እንዴት ይሆናል like this one እንዲህ ይሆናል ማለት ነው like this ይሄ ነው። ከዚህ ላይ አሁን የተጠየቅነው ምንድን ነው x square minus 2x minus 15 less than or equal to 0 ነው የተጠየቅነው።
አሁን በየትኛው ኢንተርቫል ላይ ነው ዲስ ኤክስፕሬሽን ሌስ ዛን ኦር ኢኳል ቱ 0 የሚሆነው? ሌስ ዛን ኦር ኢኳል ቱ 0 የሚሆነው ማለት ብሎ በኤክስ አክሲስ የሆነበት ብሎ ኤክስ አክሲስ የሆነበት ከኔጌቲቭ 3 እስከ 5 ነው። ዳት ኢዝ ኤክስ ስኩዌር ማይነስ 2 ኤክስ ማይነስ 15 ሌስ ዛን ኦር ኢኳል ቱ 0 የሚሆነው ማይነስ 3 እና 5 መካከል ክሎዝድ ኢንተርቫል እናደርጋለን። ለምንድን ነው? ሌስ ዛን ኦር ኢኳል ቱ ስለሆነ። ሌስ ዛን ብቻ ቢሆን ኖሮ ማይነስ 3,5 ኦፕን ኢንተርቫል እናደርጋለን። ግን እንዲህ ብንጠየቅ ኤክስ ስኩዌር ማይነስ 2 ኤክስ ማይነስ 15 ግሬተር ዛን ኦር ኢኳል ቱ 0 ብንባል ከዚህ ወደዚህ እና ከዛ ወደዚህ ቢኮዝ አፕወርድ ከኤክስ ወደ ላይ የሆነ ፓርት ግሬተር ዛን ነው። ከኤክስ ወደ ታች የሆነ ደግሞ ሌስ ዛን ይሆናል። ስለዚህ ግሬተር ዛን 0 ብንጠየቅ ነው ከኔጌቲቭ ኢንፊኒቲ እስከ ማይነስ 3 ግሬተር ዛን ኦር ኢኳል ቱ ስለሆነ ምንድነው የምንጠቀመው? ክሎዝድ ኢንተርቫል እንጠቀማለን። ኢንክሉዲንግ ስለሚሆኑ ማለት ነው። ክሎዝድ ኢንተርቫል ዩኒየን ከ5 ወደዛ 5 ቱ ፖዚቲቭ ኢንፊኒቲ ክሎዝድ ኢንተርቫል ይሆናል። ግሬተር ዛን ኦር ኢኳል ቱ 0 ግሬተር ዛን ብቻ ቢሆን ደግሞ ከኔጌቲቭ ኢንፊኒቲ ማይነስ 3 ኦፕን ኢንተርቫል ዩኒየን ከ5 ወደ ፖዚቲቭ ኢንፊኒቲ ኦፕን ኢንተርቫል እናደርጋለን ማለት ነው። ስለዚህ ብሎ ዘ ኤክስ አክሲስ ሌስ ዛን ነው። አባቭ ዘ ኤክስ አክሲስ ግሬተር ዛን ነው። ከማይነስ 3 ወደዚህ ግሬተር ዛን ነው። ከ5 ወደዛ ፖዚቲቭ ነው። ማይነስ 3 እና 5 መካከል ሌስ ዛን 0 ይሆናል ማለት ነው። ስለዚህ ግራፉን አንስተን አፕላይ ማድረግ እንችላለን። ሌላ ቴክኒክ ተጠቅመን ደግሞ ቼክ ማድረግ እንችላለን። ኦኬ ቢኮዝ ሳይን ቻርትን አፕላይ ብናደርግ አሁን ሳይን ቻርትን አፕላይ ብናደርግ ኦኬ ዳት ኢዝ ኤክስ ስኩዌር ማይነስ 2 ኤክስ ማይነስ 15 ሌስ ዛን ኦር ኢኳል ቱ 0 ያልንበትን እንዴት ፋክተራይዝ እናደርግ? መጀመሪያ ዛት ኢዝ ኤክስ ስኩዌር ማይነስ እዚህ ጋር ስንደምራቸው ኔጌቲቭ ብለን ስናባዝ ኔጌቲቭ 15 ስንት ብለናል? ኔጌቲቭ 5 እና 3 ብለናል። ስለዚህ ኤክስ ስኩዌር ማይነስ 5x plus 3x minus 15 is not equal to 0. The common factor is x into x minus 5 plus 3 into x minus 5 is not equal to 0. Then x plus 3, okay, x minus 5 is not equal to 0. የሚሆኑበትን ኢንተርቫል እንፈልጋለን። ከዛ በኋላ ምንድነው የምናደርገው? that is a0 የሚያደርገው x equal to minus 3 ነው። a0 የሚያደርገው x equal to 5 ነው። on the number line minus 3 to the left 5 to the right is minus 3 ከዛ 5 እናደርጋለን። then x plus 3 እዚህ ጋር አለ and x minus 5 አለ። ከማይነስ 3 ወደዚህ x plus 3 ኔጌቲቭ ነው። ከማይነስ 3 ወደዛ ፖዚቲቭ ነው። x minus 5 ከ5 ወደዚህ ኔጌቲቭ ነው። ከ5 ወደዛ ፖዚቲቭ ነው። ቁጥሮችን ወስዳችሁ ቼክ ማድረግ ትችላላችሁ። then እኛ የፈለግነው ደግሞ ፕሮዳክት ኦፍ ዘ ቱ x plus 3 እና x minus 5 ፕሮዳክቱን ነው የፈለግነው። ኔጌቲቭ ታይምስ ኔጌቲቭ ኢዝ ፖዚቲቭ ታይምስ ኔጌቲቭ ኢዝ ኔጌቲቭ ታይምስ ፖዚቲቭ ኢዝ ፖዚቲቭ። x plus 3 times x minus 5 ሌስ ዛን ኦር ኢኳል ቱ 0 ማለት ኔጌቲቭ ነው የምወስደው። ዛት ኔጌቲቭ ኢዝ ዚስ ፓርት ዛት ኢዝ minus 3 ሌስ ዛን ኦር ኢኳል ቱ x ሌስ ዛን ኦር ኢኳል ቱ 5 ግሬተር ዛን የሚሆነው ደግሞ ከኔጌቲቭ ኢንፊኒቲ እስከ ማይነስ 3 እና ከ5 ወደ ፖዚቲቭ ኢንፊኒቲ ወይም ደግሞ ፖዚቲቭ ፓርቱ ግሬተር ዛን 0 ነው፣ ኔጌቲቭ ፓርቱ ደግሞ ሌስ ዛን 0 ነው ያሳያል። ስለዚህ x plus 3 x minus 5 ሌስ ዛን ኦር ኢኳል ቱ 0 ማይነስ 5 እና 5 መካከል ይሄው ኔጌቲቭ አገኘን። እዚህ ጋር ብሎ ዘ ኤክስ አክሲስ ሆነ ማይነስ 3 እና 5 መካከል ነው። ፖዚቲቭ ያገኘን ደግሞ ከዚህ ወደዚህ እና ከዚህ ወደዛ ዛት ኢዝ ይሄው ከማይነስ 3 ወደዚህ ፖዚቲቭ ነው፣ ከ5 ወደዛ ፖዚቲቭ ይሆናል ማለት ነው።